የኢራን ጦርነት 7ኛ ቀኑን ይዟል። ጦርነቱ አሁን በዝምታ በሚሰጡ ወታደራዊ መግለጫዎች ወይም በርቀት በሚሰሙ ዜናዎች ብቻ የተገደበ አይደለም። አሁን ሰማያትን፣ ባህሮችን፣ የፋይናንስ ስርዓቶችንና የነዳጅ መስመሮችን እያዳረሰ ይገኛል። በሀያላን መካከል እንደ ግጭት የተጀመረው ድርጊት ቴክኖሎጂን፣ የንግድ መስመሮችንና የዓለም አቀፍ መረጋጋትን ወደሚነካ ትልቅ ክስተት በፍጥነት እየተቀየረ ነው። ባህሬን በሚገኝ የመንግስት የነዳጅ ማጣሪያ ላይ ሚሳኤል ሲያርፍ የፋርስ ባህረ ሰላጤ መረጋጋትም አብሮ ፈርሷል። በፋብሪካው ግቢ ውስጥ የማስጠንቀቂያ ደውሎች ሲጮሁ የኢንዱስትሪ ሰማዩ በጭስና በእሳት ተሸፈነ። ማጣሪያው ስራውን ቢቀጥልም አሁን ያለው ግን እጅግ አስጊ በሆነ ሁኔታ ላይ ነው። ከጥቃቱ ጀርባ ያለው መልእክት ግልጽ ነበር። ይህ ጦርነት ወታደራዊ ሰፈሮችን ብቻ ያለመ አይደለም። የምጣኔ ሀብት ደም ስሮች የሆኑት የኢነርጂ መሰረተ ልማቶች አሁን የጥቃቱ ኢላማ ሆነዋል። ነዳጅ በአንድ ወቅት የንግድ ዕቃ ብቻ የነበረ ቢሆንም አሁን ግን የውጊያው ሜዳ ሆኗል። ኢንተርኔት ግንባር ቀደም የጦርነት ሜዳ ሲሆን ከነዳጅ ማጣሪያው እሳት ርቆ ሌላ አይነት ድምፅ አልባ ግን አስከፊ ፍንዳታ ማስከተሉን ቀጥሏል። የአማዞን ዌብ ሰርቪስ ንብረት የሆኑ 3 ግዙፍ የዳታ ማዕከላት ሁለቱ በተባበሩት አረብ ኤሚሬትስ እና አንደኛው በባህሬን አገልግሎት አቋርጠዋል። የኢራን መንግስት መገናኛ ብዙሃን ጥቃቱ ሆን ተብሎ የተፈጸመ መሆኑን ገልጾ ተቋማቱ ለአሜሪካ ወታደራዊና መዝገብ ቤት ስራዎች የቴክኖሎጂ የጀርባ አጥንት መሆናቸውን አስታውቋል። በዘመናዊው ታሪክ ለመጀመሪያ ጊዜ የአንድ ዓለም አቀፍ የቴክኖሎጂ ግዙፍ ኩባንያ ዲጂታል መሰረተ ልማት በጦርነት ወቅት ከጥቅም ውጭ ሆኗል። ባንኮች ስራ አቁመዋል። የመንግስት ኔትወርኮች ተዳክመዋል። በመካከለኛው ምስራቅ የሚገኙ የንግድ ተቋማት ግንኙነትም ለማግኘት እየተቸገሩ ነው። ድንበር የለሽ ተብሎ የታሰበው ኢንተርኔትም ሌላው የጦርነት ግንባር መሆኑን እያሳየ ይገኛል። ከውቅያኖስ ማዶ ባለው የስልጣን ማዕከል ሌላ ውሳኔ የጦርነቱን መልክ በዝምታ ቀይሮታል። ሁለቱም የአሜሪካን ኮንግረስ ምክር ቤቶች የፕሬዝደንቱን የጦርነት ስልጣን ለመገደብ ሞክረው የነበረ ቢሆንም በሴኔት ውስጥ ድምፁ ውድቅ ተደርጎ በምክር ቤቱም ውጤቱ ተመሳሳይ ሆኗል። ይህ ውጤት ግጭቱን በዶናልድ ትራምፕ እጅ እንዲቆይ አድርገዋል። ያለምንም የኮንግረስ ገደብ ወታደራዊ እርምጃዎችን እንዲቀጥሉ ስልጣን እንደሚሰጣቸው ይጠበቃል። በተግባር ሲታይ ጦርነቱ አሁን ምንም አይነት የፖለቲካ ማብቂያ ቀን ያለው አይመስልም። በስሪላንካ ደሴት አቅራቢያ ጦርነቱ ያልተለመደ ምዕራፍ ላይ ደርሷል። የኢራን የጦር መርከብ አይሪስ ዴና በአሜሪካ ኃይሎች ከሰጠመች በኋላ አይሪስ ፑሸር የተሰኘችው የታንክ መርከብ ከ208 የበረራ አባላቶቿ ጋር በስሪላንካ የባህር ኃይል ቁጥጥር ስር ውላለች። ገለልተኛ በሆነች ሀገር ውስጥ የጦርነት ተካፋይ የሆነች ሀገር ጣልቃ ገብታ የባህር ኃይል መርከብን በቁጥጥር ስር ማዋሏ ብርቅዬ ክስተት ሆኗል። ይህም ከሁለተኛው የዓለም ጦርነት ወዲህ ያልታየ የታሪክ ነጸብራቅ እንደሆነ ታውቋል። ለዚህም ነው ታሪክ የድሮን አሰራር እየደገመው ያለ ይመስላል የተባለው። ድሮኖች በአዘርባጃን ውስጥ በሚገኙ ኢላማዎች ላይ ጥቃት ሲሰነዝሩ ግጭቱ ተስፋፍቷል። ፕሬዝዳንት ኢልሃም አሊየቭ ጥቃቱን የሽብር ተግባር ሲሉ አውግዘውታል። በተመሳሳይ ሰዓት ከኔቶ ጋር የተገናኙ የአየር መከላከያ ስርዓቶች ወደ ቱርክ አየር ክልል ሲጓዝ የነበረን የኢራን ሚሳኤል መተው መጣላቸው ታውቋል። ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በኢራን የተተኮሰ ሚሳኤል በኔቶ ስርዓት ተመቶ ሲወድቅ ለመጀመሪያው ነው። አሁን የጦርነቱ ግንባር የኔቶንም ድንበር ነክቷል። ሚሳኤሎች ሰማዩን እያቋረጡ ባለበት በዚህ ወቅት በሺዎች የሚቆጠሩ ሰዎች በባህር ላይ ታስረው መቅረታቸውም እየተገለጸ ነው። እንደ ዓለም አቀፉ የባህር ትራንስፖርት ድርጅት አይሞ መረጃ ከሆነ የትራንስፖርት መስመሮች በጦርነቱ ምክንያት በመዘጋታቸው በግምት 20,000 መርከበኞችና 15,000 የቱሪስት መርከብ ተሳፋሪዎች በፋርስ ባህረ ሰላጤ ውስጥ ተዘግቶባቸዋል። የጭነት መርከቦች ባልታወቀ ሁኔታ ላይ ይንሳፈፋሉ። የቱሪስት መርከቦች ደህንነቱ የተጠበቀ መንገድ እስኪከፈት ይጠባበቃሉ። ባህሩ ራሱ ማቆያ ቀጠና ሆኗል ተብሎ እየተነገረለት ነው። ወዲህ ደግሞ ዲፕሎማቶችን ባስገረመ መግለጫ ዶናልድ ትራምፕ አሜሪካ ቀጣዩን የኢራን የበላይ መሪ በመምረጥ ረገድ ሚና ሊኖራት እንደሚችል ጠቁመዋል። በተቃራኒው ደግሞ የኢራን እስላማዊ አብዮት ዘብ እንዲህ ሲል አስጠንቅቋል። የወደፊቱ ጥቃቶች ይበልጥ ጠንካራና ሰፊ ይሆናሉ ብሏል። አንደኛው ወገን ስለ ፖለቲካዊ ለውጥ ሲናገር፣ ሌላኛው ደግሞ ጥቃቱን ስለማጠናከር እየተናገረ ይገኛል። ሁለቱም ወገኖች ግን ስለ ሰላም ምንም ፍንጭ አልሰጡም። ከፓሲፊክ ማዶ የጦርነቱ መዘዝ አሁኑ እየታየ ነው። የሆርሙዝ የባህር ወሽመጥ በመዘጋቱ አብዛኛውን ነዳጅ ከመካከለኛው ምስራቅ የምታስመጣው ጃፓን ያስቀመጠችውን ስትራቴጂካዊ የነዳጅ ክምችት
መጠቀም ጀምራለች። የነዳጅ ማጣሪያዎች ወደ ውጭ የሚላኩ ምርቶችን እየሰረዙ የነዳጅ ገበያውም እየተናወጠ ይገኛል። የጦርነቱ ውሽንፍር አሁን የእስያ የኢንዱስትሪ ሞተሮችን እየነካ ነው። የጦርነቱ የፋይናንስ ሸክም በእያንዳንዱ ቀን እየከበደ ሄዷል። የአሜሪካ ባለስልጣናት ግጭቱ በቀን $1 ቢሊዮን ገደማ እያስወጣቸው መሆኑን ይገምታሉ። 6 የአሜሪካ ወታደሮችም ሕይወታቸውን አጥተዋል። ይህ በእንዲህ እንዳለ ዓለም አቀፍ የነዳጅ ገበያ በፍጥነት ምላሽ እየሰጠ ነው። የብሬንት ድፍድፍ ነዳጅ ዋጋ አንድ ሳምንት ባልሞላ ጊዜ ውስጥ ከ1 በርሜል $73 ወደ $82 ከፍ ማለቱ ታውቋል። አሁንም መጨመሩን ከቀን ወደ ቀን እየቀጠለ ነው። ጦርነት በድጋሚ በምድር ላይ ካሉ ውድ ነገሮች አንዱ መሆኑን እያረጋገጠ ነው። በመጨረሻም የኢራን እስላማዊ አብዮታዊ ዘብ ጦር አዛዥ በመንግስት ቴሌቪዥን ቀርበው ጥብቅ መልእክት አስተላልፈዋል። የሚመጡት ቀናት ይበልጥ ጠንካራና ሰፊ ጥቃቶችን ይዘው እንደሚመጡ አስጠንቅቀዋል። ይህ የንግግር ቋንቋ የድርድር ሳይሆን የህልውና ነው። ህልውና ደግሞ ለጊዜ ሰሌዳ የሚገዛ አይደለም። ዛሬ ጦርነቱ ከተጀመረ 7ኛ ቀኑ ነው። የሆርሙዝ ሰርጥ አሁንም እንደተዘጋ ነው። የኢነርጂ ገበያዎች እንደተንቀጠቀጡ ነው። የቴክኖሎጂ መሰረተ ልማቶች ጥቃት እየተፈጸመባቸው ነው። ዓለም አቀፍ ጥምረቶችም እየተፈተኑ ነው። በዛሬው ጊዜ ጦርነት የሚካሄደው በወታደሮች ብቻ አለመሆኑ ተደጋግሞ እየታየ ይገኛል። በቴክኖሎጂ ኮዶች፣ በኢነርጂ፣ በፋይናንስ፣ በባህር መስመሮችና በሳተላይቶችም ጭምር እየተካሄደ ይገኛል። ዓለም ጉዳዩን በንቃት እየተከታተለው ነው። አሁን የሚቀረው ጥያቄ ዓለም ራሷን እያዘጋጀች ነው ወይ የሚለው ብቻ ነው።